ሰው ተፈጥሮን ገፍቶ ኃይል ይፈልጋል። ኃይል ምንድን ነው? ለማንስ ነው የተቸረው? የሰው ልጅ መሻት የሚገኝበት ስልታዊ አካሄድ የሚነደፍበት ጎዳና ወይስ ሁለገብ የደረጃ አቅም በመፍጠር የፈላጭ ቆራጭነት አኳኋን ጫና የማንጸባረቂያ አንድ መንገድ? ረሃብ፣ ጦርነት፣ ሽንፈት፣ መገፋት፣ ገደብ የለሽ ፍላጎት ከሰው በፊት አልነበሩም። ከአስደናቂ የምድር ተፈጥሮ ውስጥ ሌላ ተፈጥሮ፣ አንድም የሚጨበጥ ሌላም የሚፈስ። ሰው ግን ዓላማውን ስቶ ለግጭት መነሻ ኃይል አዋለው። ፍላጎት ሰው ላይ እንዲነሳም ዳረገው፣ ለጭካኔ ተላልፎ ሰጠው። አሁን ህዝብ ላይ፣ ሀገር ላይ ደርሰናል። ከሰማይ በታች ባልተዳላ ተፈጥሮ ህግም ስልጣንም የተሰጠው ከላይ ረቂቅ ቃል የተቀበለ ነገር ግን ቃሉን ችላ አለ፣ ለይቅርታም ዘገየ፣ ከዓላማው ተቃርኖ ቆመ። በመጨረሻም ቃል ቢሰጠው እንዲሰጥ ነበር። ያ ቃል ሰው ነበር። ዋይት ሃውስ ኦቫል ኦፊስ የፖስታ ድምፅ መስጫ ወረቀቶችን በተመለከተ አስፈጻሚ ትዕዛዝ በሚፈርምበት ወቅት ይህንን ዶናልድ ትራምፕ ተናገሩ። አሜሪካ ከኢራን በፍጥነት ትወጣለች፣ አስፈላጊ ሆኖ ሲገኝም ትመለሳለች ሲሉ ተደምጠዋል። ትራምፕ ከኔቶ ማግኘት ያለብን ድጋፍ አላገኘንም ሲል ሲከሱ ከአሊያንስ የመውጣት እቅድም እያሰቡበት ስለመሆኑ ተነግሯል። ኢራን አሁን የኒውክሌር መሳሪያ የማምረት አቅም እንደሌላት ትራምፕ ተናግሯል። ኢራን በበኩላም መሳሪያ የመፈለግ ፍላጎት እንደሌላትም ታክላለች። በኢራን ውስጥ የተከሰተው የመንግስት ለውጥ ከአዲሶቹ መሪዎች ጋር አዲስ ስምምነት ለመፍጠር እድል እንደሚሰጥም ትራምፕ ተናግሯል። ዩናይትድ ስቴትስ ከኢራን በፍጥነት እንደምትወጣና አስፈላጊ ሆኖ ሲገኝም ድንገተኛ ጥቃቶችን ወይንም ስፖት ሂት ልትመልስ እንደምትችል ፕሬዝዳንት ዶናልድ ትራምፕ ዛሬ ተናግሯል። ይህን የተናገሩት ለህዝብ ቴሌቪዥን ንግግር ለማድረግ ጥቂት ሰዓታት ሲቀራቸው፣ ጦርነቱም በአምስተኛ ሳምንት ላይ በሚገኝበትና የነዳጅ ዋጋ በመጨመሩ ምክንያት ትራምፕ ጦርነቱን ለመቋጨት ጫና ውስጥ ባሉበት ወቅት ነው። ፕሬዝዳንቱ ወደፊት የሚወስዱት እርምጃዎችን አስመልክቶ ዛሬ 9 ሰዓት ላይ ንግግር ለማድረግ ቀጠሮ ይዘዋል። ንግግራቸው ትራምፕ ወደ ጠቅላይ ፍርድ ቤት የሚያደርጉት ታሪካዊ ጉብኝትን ተከትሎም የሚቀርብ ይሆናል። ትራምፕ ከሮይተርስ ጋር ባደረጉት የስልክ ቃለ ምልልስ በንግግራቸው ውስጥ አንዱ ነጥብ ኔቶ በአሜሪካ የኢራን ግቦች ላይ ላሳየው የድጋፍ ማነስ ያለባቸውን ከፍተኛ ቅሬታ መግለጽ እንደሚሆን ተናግሯል። ለአውሮፓውያን አቆጣጠር በ1949 በዩኤስ ሴኔት የጸደቀው የኔቶ ስምምነትን በማቋረጥ አሜሪካ ከባለቤትነት ለመውጣት በእርግጥም እያሰቡበት ስለመሆኑ ገልጸዋል። በፈለግናቸው ጊዜ ጓደኛ አልሆኑልንም ሲሉም ትራምፕ ተናግረዋል። ብዙ ጠይቀናቸው አናቅም፣ ነገሩ የአንድ ወገን መንገድ ብቻ ሆኗል ብለዋል። ዩናይትድ ስቴትስ የኢራን ጦርነት መቼ እንደምታጠናቀቅ ሲጠበቅ ትራምፕ ለዚህም በትክክል ልነግርህ አልችልም፣ ግን በፍጥነት እንወጣለን ብለዋል። የአሜሪካ እርምጃ ኢራን የኒውክሌር መሳሪያ እንዳይኖራት ማድረግ መሆኑን ሲናገሩ የኒውክሌር መሳሪያ አይኖራቸውም፣ ምክንያቱም አሁን ያንን ለማድረግ አቅም የላቸውም። ከዚያ እወጣለሁ፣ ሁሉንም ይዤ እወጣለሁ፣ አስፈላጊ ሆኖ ካገኘሁት ደግሞ ለድንገተኛ ጥቃትም እንመለሳለን ብለዋል። ኢራን የኒውክሌር መሳሪያ የማምረት ፍላጎት እንዳላት ለረጅም ጊዜም ሳትገልጽ ቆይታለች። የኒውክሌር ፕሮግራም ለሰላማዊ ዓላማ መሆኑንም ትገልጻለች። በአየር ጥቃት ያጣቸውን አሊ ካሚኒ መገደላቸው ተከትሎ ትራምፕ በኢራን ውስጥ ካሉ አዳዲስ መሪዎች ጋር ስምምነት ላይ ለመድረስ ያላቸው ተስፋም ገልጸዋል። ሙሉ በሙሉ የመንግስት ለውጥ ማለትም ጌም ቼንጅ አድርገናል ሲሉም ከእንግዲህ መደብደብ ስለማይፈልጉ ስምምነት ላይ ለመድረስ በጣም ጥሩ እድል አለን ብለዋል። ስለዚህ የመንግስት ለውጥ አለ፣ ትልቁ ነገር ደግሞ የኒውክሌር መሳሪያ አይኖራቸውም ያሉት ትራምፕ በመቀጠልም ፍላጎት የላቸውም ብለዋል። ኢራን አሁን ስላላት የበለጸገ ዩራኒየም ትራምፕ ሲናገሩ ያ በጣም ትልቅ የመሬት ውስጥ ነው፣ ስለሱ ግድ የለኝም ብለዋል። ሁልጊዜ በሳተላይት እንከታተለዋለን ሲሉም አክለዋል።